ቶፕ 3 ሰንስክሪን አፎርደብል የሆኑ ለደረቅ ቆዳ የሚሆኑ ሰንስክሪኖችን አሳያችኋለሁ። ሳሳያችሁ በደረጃ ምናምን አይደለም ግን ለምን እንደምጠቀመው ነው ማሳያችሁ። እዚህ መጀመሪያ ይሄኛው አልቋል ሲጀምር ባዶ ነው። ይሄኛው የፊክስ ደርማ ሻዶ ኤስፒኤፍ 30 ፕላስ ጄል ሰንስክሪን ነው። ይሄኛውን የምጠቀመው ብዙ ጊዜ ሜካፕ ማላረግ ቀን ደስን ቢቢ ፊቴን ታጥቤ ሞይስቸራይዘር አድርጌ በቆዳ የሚወጣ ቀን ብዙ ግሪስ የለውም። ተቀብታችሁት ምጥጥ ነው የሚለው። ፀሐይን ቢነካችሁ ምንም ቢላችሁ ፊታችሁ ምጥጥ እንዳለ ነው የሚውለው። ሁለተኛው የኒትሮጅና አልትራ ሺልድ ድራይ ተች ይሄንን በጣም ነው የምወደው። የሆነ ግሎ ነገር ከፈለጋችሁ ግን ስቲል በጣም የሆነ ግሪሲ ያልሆነ ግሪሲ ሳይሆን ግሎዊ የሆነ ሉክ ከፈለጋችሁ this one is the base white cast የሚለውን ትንሽ ብሌንድ ማድረግ ይፈልጋል። ነጭ ሆናል መጀመሪያ ግን ወዲያው ብሌንድ ስታረጉት መልሶ ይጠፋል። ላስት በት ኖት ሊስት የጥላ 50 SPF ሰንብሎክ ሎሽን አለ። ይሄንን ወደዋለሁ፣ አሪፍ ነው በጣም። እናንተም ከዚህ በፊት ሞክሬው አይታችሁታል። the only thing ይሄ ምንድነው ብቻውን ለመጠቀም በጣም ኦይል ይሆንባችኋል። ትንሽ ያርጋችሁ ማድረግ ትችላላችሁ ለኖርማል ቀን ሳታበዙ በትንሹ። ግን ሜካፕ ደግሞ ስፔሻሊ ሜካፕ የምትቀቡ ከሆነ ከስር ትንሽ ፋውንዴሽን አድርጋችሁ የምትወጡ ከሆነ እንደ ቤዝ በጣም ዘ ቤስት። ከሁሌ ሜካፕ ሳረ ከስር የምጠቀመው ይሄንን ነው። ሶ እነዚህ አፎርደብል ያልኳቸው ሰንስክሪኖች ናቸው። ለደረቅ ቆዳ ይሆናሉ ብዬ ያሰብኳቸው ናቸው። ለቀጣይ ደግሞ ለኦይሊ ስኪን የሚሆኑ ሰንስክሪኖችን አሳያችኋለሁ። ሶ ሜክ ሹር ዩ ጋይስ ፎሎ ሚ። ከዚህ በኋላ ምንድነው ሰንስክሪንም ተጠቀሙ ምናምን ብላችሁ አትጠይቁ። ቴንክ ዩ ጋይስ ፎር ዋቺንግ። ላቭ ዩ ጋይስ። Bye.